ሰው የሚቆጣጠራት ሀገር መከራ የምታይ ሀገር ናት። ይሄ እኮ የሚፈጸም አይመስልም። ገለታው እሱ ሲናገር እንዲህ አይነት ስቃይ ይሄ ኢትዮጵያ ውስጥ እኮ ነው በአሁን ሰዓት በአብይ አህመድ የጸጥታ ኃይሎች እየተፈጸመ ያለው። እንዲህ አይነት ይህንን ዓለም ቢሰማ እንዴት ያፍርብን ነበረ። ኢትዮጵያ ውስጥ ምንም ነገር ሁሉ ነገር ሰላም አስመስሎ እንዲህ አይነት ህዝብን መከራና ጭንቀት ውስጥ እንዲህ አይነት ስቃይ ውስጥ ከተተኮሰው አይመስልም። በአዲስ አበባ በርካታ ወጣቶች ታስረዋል። እነ ገነትን እናስታውሳለን። እዛ አዲስ አበባ ላይ በተለያዩ ፖለቲካ እንቅስቃሴዎች ውስጥ ሲሳተፉ የነበሩ ዛሬ የት እንዳሉ አይታወቅም። ቤተሰብ ስጋት ላይ ነው ያለው። በሁሉም እስር ቤቶች ውስጥ ፈልገው ወደ 70 የሚጠጉ የአዲስ አበባ ልጆች አሉ የተባለ እስር ቤቶች ውስጥ ተፈልገው የሉም። ለህይወታቸው ሰግተዋል። አብይ አህመድ እርምጃ ወስዶባቸዋል የሚል ፍርሃት ነው ቤተሰቡን እየናጠ ያለው። እንዲህ አይነት የኢትዮጵያውያን ሰቀቀን የሆነ ሰው ዛሬ ለዛውም የመሰረተ ድንጋይ ለተቀመጠ የአውሮፕላን ማረፊያ ስራ አጨብጭቡልኝ አሸብሽቡልኝ አይነት ነገር በዚህ ላይ እንዲህ አይነት ንግግር እያደረገ እውነት ያሳፍራል። ብልጽግናዎች ሊያፍሩ ይገባል። የተመረቀ እስኪመስል ድረስ የእንኳን ደስ አለን መልእክቱን እኮ ከዚህ ወዲያ ሲወራወሩ ነው ያሉት የብልጽግና መንደር ሰዎች። ገና እኮ የመሰረተ ድንጋይ ነው የተጣለው። በነገራችን ላይ 19 ትልልቅ ፕሮጀክቶች በዚህ ከአውሮፕላን ማረፊያ ጋር በተያያዘ በዓለም ዙሪያ ገና ተጀምረዋል። አንዳቸውም በዚህ መልኩ ከበረው አልመቱም። አንዳቸውም በዚህ መልኩ ያዙ ይልቀቁኛል አሉ። አብይ አህመድ ድንጋይ ስላስቀመጠ እንደውም ሰልፍ ውጡና አመስግኑኛል ማለቱ ራሱ አንድ ነገር ነው። ለማንኛውም እንደማጠቃለያ በዚህ ጉዳይ ለምትለው ካለ ሌሎች ንግግሮችንም አንስቷል የሰውዬ። አንዳንድ ፕሮጀክቶችን በጣም የመስቀል ባህሪ ያለው በጣም የማጋናን እና ኢትዮጵያውያን ይሄንን ልንነቃበት ይገባል። የማይሰራ መንግስት ስለሆነ ለ130 ሚሊዮን ህዝብ በጣም ትንሽ ነገር ግዙፍ አድርገው ያሳያሉ። እስቲ ተመልከት፣ እግዚአብሔር ያሳየ መሳይ የኤአይ ዩኒቨርሲቲ መገንባት ይሄን ያህል ከባድ ነገር ነው ማለት ነው። አንድ ዩኒቨርሲቲ መገንባት አሁን ዛሬ ሲናገር የኤአይ ዩኒቨርሲቲ አንድ እንገነባለን ኢትዮጵያ ይላል። በቃ ባለም ላይ ዩኒቨርሲቲ መገንባት አሁን የተወሰኑ ህንጻዎች ገንብተህ ተማሪ መመዝገብ ማስኬድ 130 ለአንድ ሀገር እንደው አንድ ስቴት ቢገነባስ ይሄን ያህል እንደው አማራ ክልል ወይ ደግሞ የሆነ ዞን በለው ሰሜን ሸዋ ደብረ ብርሃን አካባቢ ሊገነባ ይችላል እኮ አንድ ዩኒቨርሲቲ እኮ ነው። 800 ዩኒቨርሲቲ እኮ አይደለም የሚገነባው። እንዴት ነው የሚያሳንሰን? እነዚህ ጥቂት ነገር በጣም አጉልቶ የማሳየት ነገር ከዚህ በፊትም አንስተነዋል። እኛ የዚህ የአባይ ግድብ ጉዳት ነው ኩራታችን ነው፣ ምንም ጥያቄ የለውም። ግን መስቀል እኮ ጥሩ አይደለም። መስቀል የሚቀጥለውም ትውልድ እኮ ሌላ ነገር እንዳያስብ ራዕይ እንዳያስብ ተመልከት። አሁን ባለፈው አንዴ ሳጠና ይሄ ኢትዮጵያ ምንድነው የአባይ ግድብ የቻይናው ጎርድስ ዳም ነው የሚባለው። እሱን ሳይ 22500 ሜጋዋት ነው የሚያመርተው። የኛ እኮ 5000 ናት። አባይ ግድብ የሚያመርተው 5000 ነው። ወደ ብራዚል ብትሄድ 14000 ነው የሚያመርተው። በጣም ብዙ ሀገሮች 7000፣ 9000፣ 11000 ምናምን ነው የሚያመርቱት። እና ይሄን ያህል ሰቀል ነው ማለት ጥሩ ነው ወይ? ለራሳችንስ ማለት ኢኮኖሚ የሚቀጥለውም ትውልድ የተሻለ ነገር እንዲሰራ ማነሳሳት ነው እንጂ አንድ የመጨረሻ ጥግ ተሰርቷል የሚለው ራሱ ፕሮፓጋንዳው ልክ አይደለምና በአጠቃላይ እንደው የዚህን ሰው አድራጎቶችን ሁሉ እየመረመሩ እያጠኑ ማቅለል ይገባናል ኢትዮጵያውያን። እንግዲህ ገለታው ብዙ ሰዓት ፈጀንበት በዚህ ጉዳይ ላይ። ወደ ሌላው ርዕሰ ጉዳይ እንሻገራለን። የኢትዮጵያና የቻይናን ጉዳይ የተመለከተ ነው። ሰሞኑን የቻይና የውጭ ጉዳይ ሚኒስትር በተለያዩ የአፍሪካ ሀገራት ጉብኝት አድርገው ወደ ሀገራቸው ተመልሰዋል። ኢትዮጵያ በቆዩበት ጊዜ ከአብይ አህመድ ጋር ተገናኝተው ያነሱት ነገር ታይዋንን አስቆጥተዋል። እንደዚሁም በምዕራባውያን መንግስታት ዘንድ ነገሩን በደንብ አይናቸውን ከፍቶ ስለ አብይ አህመድ እንቅስቃሴ እንዲያጤኑ ነው ያደረጋቸው። ታይዋንን በተመለከተ አብይ አህመድ ትልቅ ጉዳይ ነው ያነሳው። ቻይና በሰጠችው ነገር ቢኖር በዚህ በባህር በር ጉዳይ ላይ የኢትዮጵያ ድጋፍ እንደምታደርግ ገለጸች ነው። ይሄ ለአብይ አህመድ በምላሹ ታይዋንን ጉዳይ በተመለከተ ዓለም የያዘው አቋም አለ። በጣም ስስ የሆነ ጉዳይ ነው። ከዲፕሎማሲ አንፃር ሀገራት ይህንን ጉዳይ በጥንቃቄ ነው የሚመለከቱት። አብይ አህመድ ታይዋን የምትባል ሀገር የቻይና እንጂ ብቸኛ ወይም ደግሞ ነጻነት ያላት ሀገር አይደለችም የሚል በይፋ ማረጋገጫ ሰጥቷል ለቻይና የልኡካን ቡድን። ምን ማለት ነው?
በጣም ብዙ ዋጋ እየከፈልን ነው በዚህ ሰውዬ ምክንያት። ከብዙ ሀገራት ጋር የሚያራርቅ ከፍተኛ የሆነ ዲፕሎማሲያዊ ነጥብ የጣልንባቸውን ጉዳዮች በድፍረት በደመነፍስ እየገባበት ነውና እንዴት አየው ገለታው? በጣም አሳሳቢ ነው መሳይ። አሁን ታይዋን ላይ የዓለም ሀገሮች እንደምታውቀው ሶስት አይነት አቋም ይዘዋል። አንዳንዶቹ በጣም ጥቂት ሀገራት 10 የማይሞሉ እነ ሄይቲ ማናት ደግሞ ማናት እቺ ጓተማላ እና ፓራጓይ ምናምን የመሳሰሉት እውቅና ሰጥተው እንደ መንግስት ነው ኮሙኒኬት የሚያደርጓት። ግን በጣም ብዙ ሀገሮች ያው የቻይናን ምንድነው ሉዓላዊነት እናከብራለን ነው የሚሉት። ያልወሰኑ ሀገራት ሶስተኛው ግሩፕ ያልወሰነ ሀገር ነው ዩናይትድ ስቴትስ። በነገራችን ላይ አሜሪካ በግልጽ ኦፊሻሊ ታይዋንን እንትን አልደገፈችም። ዝም ነው ያለችው ማለት በቃ ዝም ብላ እየጠበቀች ነው ያለችው። ትልልቅ ሀገሮች እና አውስትራሊያ እና ካናዳ ሁሉ ጸጥ ብለው ነው እያዩ ያሉት፣ እየተከታተሉ ያሉ። ከታይዋንም ጋር ይገናኛሉ፣ ከቻይናም ጋር ይገናኛሉ። ይህ ትልልቅ ሀገር ናቸው። እና ኢትዮጵያ አሁን በዚህ ጊዜ በታይዋን እና በቻይና መካከል የሚኖራት አቋም ምንድን ነው ትልቁ ጥያቄ። ሳይሆን ዘላ ሄዳ እዛ እኔ የቻይና ሉዓላዊነት ነው ማከብረው የሚያስብል አቋም አሁን ያስፈልጋሉ። ለኢትዮጵያ ይጠቅማታል። ከኢትዮጵያ ብሔራዊ ጥቅም አንፃር በብዙ መንገድ መታየት ያለበት መሰለኝ። አሁን በቅርቡ ኤምኦዩ ፈርማ ከሶማሌላንድ ጋራ ሶማሌላንድ ሀገር ትሆን እና ብዙ ደብዳቤ ያገኘች ሀገር ናት ኢትዮጵያ። ብዙ ተቃውሞ የገጠማት ሀገር ሆናለች። በዚህ ከተመታን በኋላ እንደገና ወደዚህ የሚሄዱ ደግሞ በዓለም ሀገራት ለሚፈጥርብን ኢሜጅ ምንድነው? ይሁን ደብል ስታንዳርድ ያላት ሀገር፣ ዝም ብላ አቋም የሌላት ሀገር። ሶማሌ ላይ እንደዚህ ያለች ጋዜጠኞች እኮ ይተነትናሉ እኮ የሌላ ሀገር ጋዜጠኞች ያሉ ይሄንን ይከታተላሉ። የዓለም አቀፍ ፖለቲካ አጥኚዎች ይከታተሉናል እኮ ኢትዮጵያ የዲፕሎማሲ ሳይንስ ሪሰርች የሚሰሩ ሰዎች ይከታተሉናል። እና ኢትዮጵያ ባለፈው እንደዚህ ያለች ሶማሌላንድ ላይ እዚህ ደግሞ እንዲህ ያለች የሚባለው ነገር አቋም የሌላት የሚዋዥቅ አቋም ያላት አስመስሎ አሳንሶ ሀገራችንን ያቀርባል በዓለም ላይ። እዚህ ስተትፈጽሙ ያ ቀለም ሳይደርቅ እዛ ጋር ደግሞ ሌላ ነገር ያደርጋል። ስለዚህ ይሄ በዓለም አቀፍ የዲፕሎማሲ ታሪካችን ላይ እንደገና ሌላ ችግር ደግሞ በየ15 ቀኑ ነው መቼም የሰው ችግር ይዞ የሚመጣው። ይህንን ችግር አምጥቶብናል እና ታይዋን ተቆጥታለች። የነዚህ ውስጥ ለውስጥ ደግሞ ታይዋንን የሚደግፉ አሜሪካንን ጨምሮ ማለት ነው ኦፊሻሊ ሀገር ነሽ ባይሏትም እንደ ካናዳ እና ጃፓን ምናምን ብዙ ሀገሮች ናቸው ታላላቅ ሀገሮች የሚደግፏትና ከነሱም ጋራ እንደዚህ የጎሪጥ መተያየት ሊሆንብን ነው የሚችለው እና በጣም ጥበብ የጎደለው ነው። አንድ ይሄን ሁለተኛ እንዲህ አይነት ውሳኔ በማን ነው የሚወሰነው? ምሳሌ የከባድ ውሳኔ ይመስለኛል አይደለም። በመቼም በሀገር አንድን ሀገር እውቅና ለመስጠት እና ለመስጠትም በኢትዮጵያ ውስጥ የትኛው አስኳል ቡድን ነው የሚወስነው? ፓርላማ ነው? አስፈጻሚው ነው የሚወስነው? መንግስት ነው የሚወስነው? የሚለው ነገር እኮ ትልቅ ጥያቄ እኮ ነው። ሰውየው ዝም ብሎ ሲጨባበጥም እኮ ተናግሮ ሊሆን ይችላል። አብያ ሞቅ አድርጎ ከጨበጠው የቻይናው መሪ እኛ ይሄን ነው የምንደግፈው ብሎም ሊሆን ይችላል እኮ እንደዛ። ከዛ እዚህ የሚጠይቀው የለም የምታውቀው እንደፈለገው የሆነ ሰው ነው ወይ እንደዛስ ብሎ እንደሆነ የሚለውም ነገር ሌላ ጥያቄ ነው የሆነብኝ መሳይ። ገለታው እንግዲህ በምላሹ ይህንን ያህል ትልቅ ምንድነው የዲፕሎማሲ ውሳኔ አስተላልፎ ወይም ደግሞ የኢትዮጵያን አቋም ነው ብሎ ገልጾ በምላሹ ምንድነው ከቻይና ያገኘው? እዚህ ቅርቃር ውስጥ ለምን ገባ? ይህንን ለመወሰን እንግዲህ ባለፈው የባህር በር ለማግኘት ነው፣ ለዛውም ገና ያልተጻፈና በደንብ ውሳኔ ያላገኘም የሀገርነት እውቅና ሰጠሻለሁ ብሎ እዛ ጣጣ ውስጥ የገባው ቢያንስ የባህር በር አገኛለሁ፣ ቢያንስ የባህር ኃይል ገነባለሁ የሚል ነው። ከቻይና ምን አገኛለሁ ብሎ ነው። አሁን የሰማነው በባህር በር ጉዳይ ኢትዮጵያ ለምታደርገው እንቅስቃሴ ቻይና ድጋፏን ታሳያለች ነው። እንግዲህ ይህንን ድጋፍ አናሳይም ያሉ ሀገራት የሉም። ኢትዮጵያ የባህር በር ወይም ደግሞ የባህር ተጠቃሚ እንድትሆን እና አሜሪካም ሌሎቹም ሀገራት ይደግፋሉ። ይሄ ምንም ችግር የለውም። ቻይና ከዚህ የተለየ አቋም ለአብይ አህመድ ነግራ ከሆነ አልሰማንም። ለምንድን ነው ይሄንን ያህል ትልቅ ከባድ ቃል ለቻይና መግባት የፈለገው? እንደው ማናቀው ነገር የሰማው አለ ወይም ደግሞ ቻይና እንግዲህ እየራቀች ነው በብዙ መንገድ በኢትዮጵያ ባላት አንዳንድ ነገሮች እየራቀች ነው። ከጸጥታና ደህንነት አኳያ ብዙ ኩባንያዎቿ እየወጡ ነው፣ ወደ ጎረቤት ሀገራት እየሄዱ ነው። ቻይና በሰብአዊ መብት በምን ጣጣ የላትም። ባገኘችበት ሀገር ሁሉ ገብታ መስራት ነው የምትፈልገው። ነገር ግን ከቅርብ ጊዜ ወዲህ በኢትዮጵያ ያለው የጸጥታ ሁኔታ ብዙ ኩባንያዎቿ ጥለው እንዲወጡ አድርጓልና
ምናልባት ያ ነገር እንዲመለስ ፈልጎ ነው ወይስ ቃል የተገባለት ሌላ ትልቅ ገንዘብ አለ? ምናቀው ነገር የለም። ግን በኢትዮጵያ በኩል የተሰጠው ወይም የተገባው ቃል እጅግ ከባድ ነው። አዎ ሰውየው በጣም ተላላ ነው። አብይ መሳይ የሚያስባቸው ነገሮች ሁሉ ከዚህ በፊት በተከታታይ የምናያቸው ነገሮች ያልበሰሉ ናቸው። በጣም የብስለት ችግር አለበት ሰውየው። ምናልባት እንግዲህ የዚህ የውሃ ጉዳይ የባህር ጉዳይ እንዳልከው እሱ ምናልባት ተጽዕኖ ሊፈጥርልኝ ሊሆን ይችላል። አሁን ተመልከት፣ በዓለም ላይ ካሉ ሀገሮች መካከል ኮሶቮ እና እነዚህ ምንድነው ፍልስጤሞች ሀገር አልሆኑም እንደምታውቀው። አሁን የኮሶቮን ያየን እንደሆነ ኮሶቮ በጣም ብዙ ሀገር እውቅና ሰጥቷታል። ወደ 110 ነው እንደዚህ ሀገር እውቅና ሰጥቷታል ከ190 ምናምን ሀገር ውስጥ G7 እውቅና ሰጥቷል። ግን የራሻ ተጽዕኖ እና የቻይና ተጽዕኖ ሀገር እንዳትሆን አድርጓታል መሰለኝ። ተጽዕኖ ፈጠረ በዚህ በቪቶ ፓወር ምናምን ስላላቸው ማለት ነው። ስለዚህ እስካሁን ይሄ ሁሉ ሀገር ደግፏት ኮሶቮ ሀገር መሆን አልቻለች። ፍልስጤም እንደዛው ነው። ፍልስጤም እንደውም 157 ሀገር ምናምን ነው እውቅና ይሰጣል። በጣም ፈረንሳይን ጨምሮ ጀርመንን ጨምሮ ነው ደግሞ እሷ እውቅና ያገኘችው። ሀገር ግን መሆን አልቻለችም። ዩናይትድ ስቴትስ ብሎክ አድርገዋለች። የቪቶ ፓወር ይባላል አይደል? ጸጥታው ምክር ቤት አላት። እና ይሄ ሰው ምናልባት እንግዲህ በዚህ በቀይ ባህር አካባቢ የሆነ ቦታ ቢሄድ ቻይና ይሄንን ፓወሯን ተጠቅማ ልታገዘኝ ትችላለች እና ወደ እሷ ጠጋ ማለት አለብኝ የሚል ስሌት ያለው ይመስላል አብይ አህመድ። በጣም ተላላነት ነው። በጣም ተላላነት ነው። ይቺ ሀገር በጣም ኦፖርቹኒስት ናት ቻይና። በነገራችን ላይ ወቅታዊ የሆኑ ጥቅማ ጥቅሞች ጋር የተያያዙ ነገር ስታደርግ የምትታየውና ወደ እሷ ተጠግቶ ታይዋንን አስቀይሞ እንደዚህ አይነት ችግር ውስጥ ገብቶ የሚገኝ ምንም ትርፍ የለም። በተግባር ወደፊት የምናመጣው ኤርትራም ጋራ ቢሆን ጥሩ ግንኙነት ነው ያላት ቻይና እንደምታውቀው። እንደውም አሁን አንዷ እውቅና ከሰጠቸው ምነው እኔ ቻይናን ሉዓላዊነት አከብራለሁ ከሚሉ ሀገሮች አንዷ ኤርትራ ናት። ስለዚህ በኤርትራ በኩል የሚደረግ እንቅስቃሴ ካለ ቻይና በዚህ በጸጥታው ምክር ቤት አካባቢ የሚመጣውን ግፊት ልትከላከልልኝ ትችላለች ካለ ሞኝነት ነው፣ አታደርግም። በሶማሌላንድ በኩል ታይታለች አይደለም? ባለፈው እንደውም ኢትዮጵያ ሶማሌላንድ ጋር የሚወይ ተፈራርማለች ስትል መግለጫ አውጥታለች ቻይና። ስለዚህ ከባህር ጋር በተያያዘ በዛም በኤርትራ በለው በሐሰብ በኩል ይሁን በዚህ በሶማሌ አካባቢ ምንም አይነት ድጋፍ ልታደርግልን አትችልም ማለት ነው። እና በአጠቃላይ ግን ሰውየው ወይ በሞቅታ ሊሆን ይችላል ሲገናኙ ሰላም ከተባባለው በኋላ እንደውም ይሄን ከዛሬ ጀምሮ እንደውም እናስደርገዋለን ብሎም ሊሆን ይችላል። ምክንያቱም ካቢኔም ወስኖ ያየነው የለም የተጻፈ ደንብ ወጣ። በውጭ ጉዳይ ሚኒስቴር ያላየው መሳይ እንግዲህ እና በመንግስት ኮሚኒኬሽን በኩል እንደዚህ በፓርላማ ቀርቦ የተወሰነ ውሳኔ ነገር የለም እና አጠቃላይ ምንም ትርፍ የማያስገኝ ነገር ነው። ግን አስመጣን ጥበብ ያስፈልገዋል። አሁን ብዙ ሀገሮች ኳይት ናቸው፣ በጣም ጸጥ ብለዋል። ምንም ይሁን ምን እንዲህ አይነት ዋጋ ለመክፈል ኢትዮጵያ ለምን ቸኮለች፣ አብይ አህመድ ለምን ተጣደፈ የሚለው ነገር እንዳልከው ሰውየው በራሱ ጊዜ ዝም ብሎ እዛው ሲጨባበጥ ሞቅ ሲለው እንዳልከው እንደዛ አድርጎም ሊሆን ይችላል። እኔን ዶክተር ጌዲዮን ጢሞቴዎስም የሚያውቁ አይመስለኝም። ወይ በኋላ አንደኛው በቴሌቪዥን ሰምተው ሊሆን ይችላል። ያኔ የሶማሌላንዱን ታውቀዋለህ። ሶማሌላንዱን ያ በወቅቱ የውጭ ጉዳይ ሚኒስትር የነበረው ደመቀ መኮንን እስከ መጨረሻው ሰዓት ድረስ አያውቅም። ሁሉን ነገር የጨረሰው አብይ አህመድ ነው በጋውሮ በኩል። አብይ አህመድ የሁሉንም መስሪያ ቤቶችን የሥራ ድርሻ በሙሉ ቀምቶ ጠቅላይ ሚኒስትር ጽህፈት ቤት አስገብቷል። ሚኒስትሮችም አንዳንድ የሚሰሙት እሱ ሰርፕራይዝ ላድርጋቸው እኮ ሁሉ ይላል። ሚኒስትሮቹን የገዛ ሚኒስትሮችን ሰርፕራይዝ ላድርጋቸው፣ እነሱ የሚሰሩትን ስራ እሱ በጋሮ በር እየሰራ እነሱኑ መልሶ ደሞዝ እየከፈላቸው ላስደንቃቸው፣ ላስገርማቸው የሚል ጀብደኛ ሰው ነው። አሁንም የሚታወቅ ነገር ያለ አይመስለኝም። እንግዲህ ታይዋን ተቃውሞ አሰምታለች። ይሄ ምን ያህል ዋጋ ሊያስከፍለን ይችላል በቀጣይ የምናየው ነው። በነገራችን ላይ የኢትዮጵያ ዲፕሎማሲ ላለፉት በርካታ አመታት እንደው ያዝ ለቀቅ እያለ እየተንገራገጨ የቆየውን አብይ አህመድ እንደው ወደ ቁልቁለት ነው እየነዳው ያለው። የምናየው ነገር ሁሉ ከዚህ ከአፍሪካ ቀንድ ጋር በተያዘ ከኤርትራ ጋር በተያዘ ያለው ነገር ሁሉ ባለስልጣናት እንዳሻቸው ነው። አሁንማ አንዳንዶቹ ቲክቶክ ሁሉ ከፍተው የኢትዮጵያ የውጭ ጉዳይ ፖሊሲዎችን እንደው ዝም ብሎ በደመነፍስና በስሜት የሚናገሩበት ሁኔታ እጅግ የሚያሳፍር ነው። የውጭ ጉዳይ ሚኒስትር ቃል አቀባይ ነበረውና አሁን በፓርላማ የሚገኘውና በዚህ በውጭ ጉዳይ ቋሚ ኮሚቴ ውስጥ ሰብሳቢ ሆነው አምባሳደር ዲና ሙፍቲ በግል
ቲክቶክ አካውንት ከፍቷል። እኔም የዚህ የቲክቶክ ቤተሰብ ልሁን ብሎ አንዳንድ ነገሮችን እየወጣ እየተናገረን ያለው ብዙዎች እየተቹት ነው። ይህ የአምባሳደር ዲና ሙፍቲ ቲክቶክ አካውንት ነው። ወዳጆቼ፣ ዘመዶቼ፣ ጓደኞቼ ሁላችሁም ማለት ነው ዜጎች፣ የውጭ ሀገር ወዳጆቻችን በዚህ መስመር ስለ ሀገር ጉዳይ ስለምናወራ የጋራ ጉዳይ ስለምናወራ ፎሎ አድርጉኝ። በጣም አመሰግናችኋለሁ። በጣም አመሰግናለሁ። የአሰብን ጉዳይ አነሳና በሚቀጥለው ዓመት ገናን የምናከብረው አሰብ ላይ ነው፣ ምን ይታወቃል እግዚአብሔር ያውቃል በሚል የገለጸበት ሁኔታ በራሱ በዲፕሎማሲ ያልታሸ ከእንደዚህ አይነት ሲኒየር ዲፕሎማት ነው እንግዲህ ዲና ሙፍቲ በዲፕሎማሲው ላይ ብዙ ዓመት የሰራ ነው። እንዲህ አይነቱን ነገር ዝም ብሎ ፌስቡክ ላይና ቲክቶክ መንደር አምጥቶ እንዲሁ መጫወቻ ማድረጉ በጣም የሚያሳዝን ነው። ከዚህ ቀደም ሽመልስ አብዲሳ እሬቻን ቀይ ባህር ላይ እናከብራለን አለ። አሁን ደግሞ ዲና ሙፍቲም የሚቀጥለው ዓመት ገናን አሰብ ላይ እናከብራለን አለ። ሰዎቹ ምን ነካቸው? ለበዓል እንግዲህ ፋሲካን ደግሞ ልናከብር ነው ምጽዋ። ይሄን በዓል ይሄን እንደሆነልን እንፈልጋለን። የሚቀጥለውን በዓል ደግሞ ምናልባት እንደ ብሔራዊ ጉዳይ አሁን እየጠየቅነው ካለነው ብሔራዊ ጉዳይ ከባህር በር ጋር አያይዘን ሁኖስ በዛ ባህር በሩ ላይ እኮ እናከብር ይሆናል። ታሪካዊ ባህር በራችን ላይ ማለት ነው። ሁኖስ አምባሳደር ሁኖስ ያ በመጀመሪያ ደረጃ መሳይ ገና የጌታችን የኢየሱስ ክርስቶስ የልደት በዓል ነው። ኤርትራውያንም ያከብራሉ፣ ኦርቶዶክሶች ናቸው። እኛም ጋራ ኦርቶዶክስ ክርስቲያን አለ ብዙ ነው ያለው እና ይሄ ሃይማኖት በዓል ግራር ዛፍ ወይም ደግሞ የሆነ ወንዝ ውሃ ምናምን አይጠይቅም። የሃይማኖት በዓል ነው። ሄደህ የሆነ ጉድባ ምናምን የሚጠይቀው ቦታ የለም፣ ስፔሲፊክ ሎኬሽን የለውም ማለት ነው። ሁሉም በየቤቱ ሆኖ መንፈሳዊ በዓል ስለሆነ በመንፈሳዊ እይታ ነው ጌታችን ኢየሱስ ክርስቶስን እዛ ባህር ዳር ቁጭ ብለን ብናከብር አናስደስተውም። እሱ አይደለም የሚያስደስተው። እና ይሄ በዓል ልጅ በጣም የማልወደው ነገር ይሄ ነው መሳይ የሃይማኖትን እንትን ስክሪፕቸርስ እየወሰዱ ለፖለቲካ መሳሪያ ነገር ማድረግ ምን ያህል አደገኛ እንደሆነ ተመልከተው። ከዓለም አቀፉም ነው ክርስትና እና ዝም ብሎ ሰው ባህር ጋርም ሄደ ነገ ባህር አገዳ ፓርቲ እናርጋ ይባል በገና በዓል ማለት ነው። በዓሉ መንፈሳዊ ተክለ ሰውነቱ እንደዛ ስላልሆነ ማለት ነው። እና ለምን አገናኝተው እንደሚሉት ሌላ ፓርቲ እናደርጋለን ቢሉ እኮ ችግር የለውም። ሄደን እንጨፍራለን ወዘተርፈ ማለት ነው። እንደው የሆነች ፖለቲካ ትርፍ ለማግኘት ይሄን ሃይማኖታችንን ይሄን ካልቸራችንን ይሄን ስክሪፕቸርስ እየወሰደ አብይ የሚያደርገውን አይተናል ባለፈው። እና ተገቢ ያልሆነ ትንታኔ ነው እንዳልከው። በተለይ በውጭ ጉዳይ ይሄን ሃይማኖትን ክርስትናን ተጠቅሞ ወደብ ላይ ለመነካካት መሞከር ተገቢ አይደለም። በዲፕሎማሲ መንገድ ተነጋግረን ይሄ ችግር ተፈቶ ኢትዮጵያ የባህር በር ባለቤት የምትሆንበት ጊዜ መምጣቱ አይቀርም እኮ ምን ጥያቄ ያለው ሰው ይፈታል ይሄ ነገር። ስለ ድህረ አብይ ስለ ድህረ ኢሳያስ ምን ስናስብ እርግጥ ይሄ ነገር ይፈታል አይደለም መሳይ። ግን እንደዚህ አይነቱ አገላለጽ ግን በተለይ ከበዓል ጋር እያገናኙ ከጌታችን ከኢየሱስ ክርስቶስ በዓል ጋር ቅድም እንዳልነው ብሎ ወንዝ አይፈልግም እሱ በዋስር የሚከበር አይደለም በተፈጥሮ በዓሉ እንደዚህ አይነት ነገር አይጠይቅም። እና ዝም ብሎ ሳያስቡ እየተናገሩ ህዝቡ ደግሞ ይተቻቸዋል። ተመልከት እየገላለጠ ወጣቱም እኮ ኮንሴፕቶቹን ያያል። አሁን ቅድም ያልነው የአብይ አህመድ አናሎጂ በጣም ባዶ እኮ ነው። ኮንሴፕቱን ስታየው ጠመንጃ ያነሳ ጥይት ያነሳን ሰው አርማ ምንድነው አርማታ እናደርግበታለን። ይመረምራል እኮ ይሄን ፊሎሶፊው እኮ ሰውየው የፊሎሶፊ ኦፍ ፒስ እኮ ተምሬያለሁ ነው የሚለው እኮ። የሚያስገርም ነገር እኮ ነው መሳይለት